በጣም ደንግጫለሁ። የቸክ ስነ ስርዓት ልፈጽም ነው የመጣሁት። የኤፍሬም አባት ነኝ። ተቀበሉን። አመሰግናለሁ። ኤፋ ወንድሜ እንኳን ደስ አለ። እንኳን እግዚአብሔር ለዚህ ቀን አበቃ። ህያብም እንኳን ደስ አለሽ። በቃ እንግዲህ ከተቀበሉን ተቀበሉን፣ ካልተቀበሉንም እንግዲህ ምንም ማድረግ አንችልም። ምታዩት ይሆናል። የሁላችንም የቤተሰብ ፍላጎት ነው። ስለዚህ እንግዲህ እኛ እንደዚህ በክብር እንዳስገባናችሁ ፈጣሪ ደግሞ እንግዲህ በክብር እስከ መጨረሻው ያዝልቃችሁ እንላለን። የቸጉን ስነ ስርዓት ለመፈጸም ቤተሰቦቼም የኤፍሬምን ጓደኞች ልጆቼም ሌሎችም ጎረቤትም ይዤ መጥቻለሁ። ያኩትን ሽምግልና እንደምትቀበሉ ባለሙሉ ተስፋ ነኝ። እናንተ ልጃችሁ ምንድነው ምነቱ? ቤት አለው? እንደገና መተዳደሪያስ ምን አለው? የጋብቻ ስነ ስርዓት ፈጽሟል። ባየ መንገድ ልጅስ ወልዷል። ሴት በሌላ ማልወለደም የሚጀምራው ባለቤቱ ነች። እሷ ሰራሉ። ሁለቱም ተባብረው ሰርተው ይኖራሉ። በማር በወተት በቂቤ ነው ያሳደግናት ልጃችንን በደንብ ተንከባክበን። ይህን ጥያቄ የምናቀርብለት እኔ ደግሞ በማር በቂቤ ቂቤ ትን ይላቸዋል በወተት። እኛም እናመሰግናለን። ሀሳቡን ተቀብለናል። እናትም አባትም ሆና ያሳደገችኝና የሚደርስ ድረስ ብዙ ተብያለሁ። ብዙ ነገሮችን አልፌያለሁና ግን ሁሉ ጊዜ እናቴ ለኔ ሚስጥረኛዬ ጓደኛዬ እናት ብቻ አይደለም ያልኳችሁ ለዛ ነበርና ከተቻለ ከኔ እድሜ ቀንሱ ላንቺ ጨምርልኝ። ብዙ ከዚህ በላይ ላስደስትሽ፣ ብዙ ከዚህ በላይ ወግ ማረግሽን አሳይሻለሁ። እናቴ እወድሻለሁ። እናቴ ኑሪ ኩራት ብቻ ይባላል። ይሄ በኋላ እንትን እያለን ሁሉም ነገር ቦታ እኔ ላስተዋውቅ ነው። አቶ ባጫ በስከት ተጣጣሪ ተነስተና ደሞ ካሚን ብቻ ነው አንበሩ ላይ ነው ቆኛ ቆመናል። ተፈቅዶልናል። ይገባ ሙሪ የአቶ ኤፍሬም ሙላቱ አባት ነኝ። እዚህ ጋብቻ ግን የዛሬ ቀጠሮ የሸቀጠሮ ተይዞልን የልጄና እኔ ሳራ ነው ምላት ታች ሳራ ነው ምላት እዚህ የምትሏትን አላወኩኝም። የሳራና የኤፍሬም የቸክ ስነ ስርዓት ልፈጽም ነው የመጣሁት። የኤፍሬም አባት ነኝ፣ ወላጅ አባቱ ነኝ። ተቀበሉን። አመሰግናለሁ። ዛሬ ያው በ12 ለመጨረሻ ቀጠሮ ተብሎ በባህላችን መሰረት ቸግ ይባላል። የሽምግልና ስነ ስርዓት ነውና የዚህ ቤት ዝምድና ወዳጅነት ፈልገን ወደን ነው የመጣነው። የመጣንበት ምክንያት ወይዘሪት ህያብ ብርሃንን ለልጃችን ለኤፍሬም ሙላቱ ያው ከዚህ ቀደም በጠየቅነው መሰረት ያው ፈቃድ አግኝተናል። ለዛሬ ለመጨረሻ ፕሮግራም ተብለን ነበርና ያው የተቀጠርነው ለመጨረሻው የሽምግልና ስነ ስርዓት ለመፈጸም ነው የመጣነውና ያው ፈቃዳችሁ ሰጣችሁናል። ግቡ ብላችሁ ስለሰጣችሁን በጣም እናመሰግናለን። ግር እንዳይላችሁ በእኛ በጉራጌ ባህል ፕሮግራም ነው የሆነ እናንተ ሌላ ፕሮግራም ካለ ግር እንዳይላችሁ ብለን ነው። በእኛ ባህል ነው ይዘን መጣ። የድጓ መምህርና የቅኔ መምህር የኦርቶዶክስ አማኞች ናት። እምነቱን በትክክል እንዲገልጹልን እንፈልጋለን። ልጃችንን ወስዶ በምን ቦታ ላይ ነው ያሳድራል? ቤት አለው ወይንስ በምን መንገድ ነው? እንደገና መተዳደሪያስ ምን አለው?
የስራ ሁኔታው በትክክለኛ ይገለጽልን። ለሶስተኛ ጊዜ ልጃችሁ ከዚህ ቀደም የጋብቻ ስነ ስርዓት ፈጽሟል፣ ልጅስ ወልዷል። ልጄ የጋብቻ እንትን የለውም፣ በሌላም አልወለደም። የሚጀምረው ባለቤቱ ነች፣ እሷ የልጅነት ባለቤቱ ነች። እምነታችን ኦርቶዶክስ ተዋሕዶ እምነት ነው። ስራው ነጋዴ ነው፣ ይሰራሉ። ሁለቱም ተባብረው ሰርተው ይኖራሉ። እንደ ሌሎቹ እንደ ኢትዮጵያ ሴት እንደ ሌሎቹ ሴት እሱም እንደ ሌላው ወንድ ሰርቶ እሷን ሰጣ። ቤትም አለ ሰጣቸዋለሁ፣ ችግር የለውም። እኔ ያለው የሌላው እኔ ወላጅ አባቱ ያው ከሱ በተጨማሪ ትንሽ እንጨምር። ከዚህ ቀደም ባለትዳር ነው ወይ ሚስት አለው ወይ ልጅ አለው ላላችሁት የለውም፣ ገና የ24 ዓመት ወጣት ልጅ ነው። ሁለተኛ የራሱም የሆነ የግል ስራ ያለው ነው። በቂ የማስተዳደሪያ በቂ የሆነ የራሱ ነገር አለው። ከዚህ በኋላም ደግሞ ሁለቱም ህያብና ኤፍሬም አብረው ሆነው እያፈሩ በጋራ ብዙ ሀብት ያፈራሉ ብለን እኛ ተስፋ የምናደርግባቸው ልጆች ናቸው ሁለቱም። እኛ ልጃችንን የፈለግነው በቃ በጣም ዲሲፕሊን ያላትና በጣም የምትፈለግም አይነት ልጅ ስለሆነች ነው። እሱንም ይዛ ማሳደግ ከዚህ አሁን ካሉበት ነባራዊ ሁኔታ ራሱ በደንብ ትልቅ ቦታ ላይ ማድረስ የምትችል መሆኗንም ማመን ነው። የራሱ የሆነ ቤት አሁን በኪራይ ነው ያለው። ወደፊት አብረው ቤት ይሰራሉ፣ ያፈራሉ ብለን እናስባለን። ደግሞ በዚህ እምነት አለን። እዚህ ያለው ነገር ይሄ ነው። የሚጨምረው ነገር ቢኖር ትክክለኛው ከወንድሞቻችን ከመጡት ክቡር እንግዶቻችን አጥጋቢ የሚሆነው መልስ አግኝተናል። እንግዲህ ሰርግ ወይም ትዳር የእግዚአብሔር ፍቃድ ነው። ምሰሶ እና ወጋግራው እነሱ እጅ ነው። አባቶች ደግሞ እንደግፋለን። ልጆቹም ጎበዝ ናቸው፣ ራሳቸውን የሚያስተዳድሩበት አቅም አላቸው፣ እኛም እንደግፋለን ብሏል። እንግዲህ ህጉ በሚፈቅደው የጋብቻ ህጉ በሚፈቅደው መሰረት የሚሆነውን ነገር በባህላችን ወይም ደግሞ የኢትዮጵያ ህዝብ ባህል ተመሳሳይ ነው፣ ተቀራራቢ ነው፣ ብዙ የሚለያይ አይደለምና ማድረግ ያለባቸው ነገሮችን ያደረጉ ነገር እያየን ስለሆነ እንግዲህ ለወደፊት የሁለቱ ልጆቻችን ሰርግ ጋብቻው የአብርሃምና የሳራ እንዲሆንልን እየተመኘን አባታችን ደግሞ የመጨረሻውን እንግዲህ የሚሉትን ይሉናል። በናሴ በኩል ጨርሻለሁ። እሺ እንኳን ደህና መጣችሁ። እንግዲህ በእውነት ልጃችን ከዚች ፊት ለፊታችን ላይ ቅዱስ ዑራኤል ቤተክርስቲያን አለ። ከሱ ቤተክርስቲያን ላይ ደፋ ቀና እያለች በቤተክርስቲያን እየዘመረች ራሷን ችላ ስፒከር ይዛ እየዘመረች ስታገለግል የቆየች ልጃችን ናት። እግዚአብሔር ፈቅዶ በምክንያት ከወንድማችን ጋራ ተዛምዳለች። አጥንትሽ ከአጥንትሽ ነው፣ ከአጥንትሽ ስጋሽ ከስጋዬ ደምሽ ከደሜ ነው ብሎ አዳም ሔዋንን ፈልጎ እንዳገኘ ሁሉ እህታችንም ወንድማችንም ተፈላልገው ተገናኙ። እግዚአብሔር የተመሰገነ ይሁን። አሜን። ልጅቷ ቤተክርስቲያን ሁልጊዜ ጠዋትም ቢሆን ማታም የማትጣጣ ልጅ ነች። አባታችን እኔ አደራ የምሰጠውት እያበረቱ እያጠነከሩ ሃይማኖታቸውን ጠብቀው ማንነታቸውን አውቀው እንዲኖሩ እኔም አደረዬን አስቀምጣለሁ ማለት ነው። ደርሶ እኔም ተቀብያለሁ። እኔም እንደዚህች በመሃሉ እንደዚህ መንገድ አለ። ይሄ የኔ መኖሪያ ቤት ነው። ይሄ ስላሴ ነው ካቴድራል አውቃለሁ። በመሃሉ ብቻ መንገድ ነው ያለው፣ የመኪና መንገድ። እንደዚህ እኔ ደጅ ነው እንደውም ለጸሎት አልሻገርም ያለ ሰው የሚያደርገው መኖሪያ ቤት ያደረገው ነው። ዙሪያችን ቤተክርስቲያን ነው። እንደዚህ አይነት ምንም አይነት በእምነት ንክኪ የለም። ያለ ጸሎት ማሰሪያው አሸክት ነው የሚሆን አይደለም። ጸሎት የሚያስረው እንጨት ለቅሞ ማሰሪያ ከሌለው ምንም መሸከም አይቻልም። እና አሁን ትልቁን ነገር የምናስረው እንግዲህ የእናንተን ድካም የወንድሞቻችን የትልልቅ የእናቶቻችን የወንድሞቻችን ድካም ሁሉ የምናስረው እንግዲህ ጋብቻቸውን እንዲያሳምርልን
በጸሎት እንነሳና ይኸው እንግዲህ ቤተሰብ ነን። ከዚህ በኋላ ቀስ ብለን እያወራን እንሄዳለን ማለት ነው እና የቀረ ነገር ስለሌለ ብዬ እሺ ህይወታቸውን እንድትባርክልን ቅዱስ ፈቃድ ይሁንልን። ከሩቅም የመጡ እንግዶቻችንን በሰላም ወደ የባታቸው እንድትመልስልን ቅዱስ ፈቃድ ይሁንልን። የሕገ አብርሃምን ሕገ ሳራን ባርከ ቀድሰህ የተባረከ ፍሬ እንደሰጠህ የሁለቱ ልጆችን ጋብቻቸውን ባርከ ቀድሰህ የተባረከ ህይወት የሰመረ ማንነት እንድታረግላቸው እንድታስተካክልላቸው እንለምናለን። እኛ ከማናውቀው አንተ ከምታውቀው ፈተና መከራ ሁሉ እንድትሰውርልን እንድትጠብቅልን እንለምናለን። ሀገራችን ኢትዮጵያ ጽኑ ሰላም ያደርግልን፣ ሃይማኖታችንን ይጠብቅልን፣ የቸርነቱን ስራ ይስራልን። እግዚአብሔር አምላክ ጋብቻቸውን ያማረ የሰመረ እንዲያደርግልን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ የሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን በልጅነት ኃጢአታችን ሁሉ አስተሰርይ ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት የኃጢአት ሁሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። መልካም ጋብቻ ያድርግልን። መንፈስ ቅዱስ አሐዱ አምላክ በስመ ሥላሴ ይትባረክ። እግዚአብሔር ይባርክልን።